ጋይስ እንደዚህ ሆነን ይሄው እንደምታዩት አውራዋን አግኝቻታለሁ። ደስ አይልም? በነገራችን ላይ አትናደፍም። ምሳ ተጠርተን የሆነ ቦታ ሄደን ነበርና ቤታቸው ላይ እንደዚህ ንቡ ቤት ውስጥ ገብቼ ነው ያለሁትና ይሄ የምታዩት ንቡ ነው መንጋው። እና ከዚህ ውስጥ ማለት ነው አውራውን ፈልግ ያገኘዋለሁ፣ አሳያቸዋለሁ። እቲንክ እዚህ ጋር ሳርፋ ቀርየው እንደምታዩት ጋይስ ይሄው የምታዩበት ነው ያለውና ይሄው በዚህ እንጨት እየፈለኩት አውራውን እንደዚህ ገለጥ ገለጥ እያደረኩ እየፈለኩት እና ካገኘው ታሳያቸዋል። ሉክ ዋር ሀፕን በስራ ላይ ያለ ተመልከቱ። ዶሮዎቻችን ባለፈው የዘራነውን በቆሎ እየቆፈሩ እያወጡ እያበላሹ ነውና ሁልጊዜም እነሱን ቆመን መጠበቅ ስለማንችል እቺን ትንሽ መዋያ ልንሰራ ነው። በነገራችን ላይ የሀበሻ ዶሮ ወይም እነዚህ ሎካል ዶሮዎች አንድ ቦታ ታስረው ከተቀመጡ ፕሮዳክቲቭ አይሆኑም። ግን በቃ ቢያንስ በሰብሉ በቅሎ ከፍ እስኪል ድረስ ቢያንስ 1 ወር በዚህ መልኩ እነሱን ማቆየት ግዴታችን ነው። ሰው እንስራ አብረን። ተገላግለናል። ይኸውላችሁ ከዛ ከግቢ ኮምፓውንድ መውጣት የለባቸው። ይሄ አሁን የምታዩት ቦታ ለነሱ ሴፍ አይደለም። እሺ ቻንሰኛ ሳንሆን አንቀርም። ዶሮዎቹ በመጡ በሁለተኛ ቀናቸው ይሄው ሌላኛው ጋይስ ስቲች ነው የሚመለከቱት። እቺኛዋም ትላለች ጋይስ። ይሄው ከዛች ያመጣው ከዛ የወዝቺ ነው። ዊ አር ላኪ። በጣም ደስ ብሎኛል። እና ምን እናደርጋለን መሰላችሁ? በክርስትና ማንኛውም ወይም ገንዘብ
ጋይስ የቲማቲም እርሻችን አጥር ከምን እንደደረሰ ለማየት እየሄድኩኝ ነው። ኦልዌይስ መሄደው በዚህኛው መንገድ ነው። አሁን ግን አንድ በዚህ ጋር አንድ ሌላ መንገድ አይቻልም እና ለምን አልሞክረውም ብዬ አሰብኩ። ከተሳካ ያው ወደ እርሻ የሚወስደንን ሌላ መንገድ እንማራለን። ካልተሳካ ደግሞ እንደማይሆን እንማራለን። ምንም እንከስረው ነገር አለ? ጋይስ መንገድ ተሳስተናል። ግን የሚገርማችሁ አንድ በእርሻ ውስጥ የሚሄድ መንገድ አሳይተውኝ ባለፈው ወደ ሌላ እርሻ የሄድንበትን መንገድ አግኝቻለሁ። አልከሰርኩም ማለት ነው። ሌላ አንድ መንገድ ተማርኩኝ። እዚህ ደግሞ መችለት እንደነገርኳችሁ ኦፊሻሊ በሰው እርሻ ውስጥም መንገዷን ከተከተላችሁ መሄድ ይቻላል። ስለዚህ በዛም በዚህም አትራፊ ነኝ ማለት ነው። ይኸው ቀጥታ እርሻችን ጋር ደርሻለሁ። ይሄ ወደ ዋናው ቤታቸው የሚወስደው መንገድ ነው። በጓሮ በኩል በዚህ ጋር ከወጣን እርሻችን ጋር እንደርሳለን። ጋይስ ይኸው ደርሰናል። በዚህ ይኸው ኮሪደር ልማቱ ተጀምሯል። በሰው ኃይል ነው እንትን የሚቆፈረው የሚዘጋጀው ምናምን እና በኮታ ነው አሉ። ሰው ለልማት የሚወጣበት ቀን በምድብ ተነግሮታል። በዛ መሰረት እየወጣ ነው የሚሰራው። ይሄው የኛም እርሻ አካባቢ ያለውን ጀምረውታል። ጉቶ ምናምን ማስተካከል ጀምሯል። ይሄው የኛም አጥር በምታዩት መልኩ እየቀጠለ ነው። እንግዲህ ይሄን ይመስላል። ያው ኔክስት ልጅ ጋይስ ዛሬ ቀን 30 6ኛ ወር 2017 ዓ.ም ከቀኑ 9 ሰዓት ነው። ዶሮ ልንገዛ ወደ ዋና ገበያ እየሄድን ነው። di kubaya mati kilenya su mikait damiati ate tak mau su mikait ayo ini aku li ase dah sepele itu tiga kilenya ase lepas itu anik sote su mikait ase felechi ay alemu wan sote kemana minu sukmat ishi media tu dah media kulin sih kan media shole dido ishi timete jamarota rosu minarata ada kapten ada ani mama compassionate aku tak sah ምሳችን ይሄንን ይመስል ነበር ጋይስ። ያጎቴ ቤት በዚህ ከአዲስ አበባ ስንመጣ በመጣንበት ወይም ወደ ከተማ መውጫችን አቅጣጫ ነው ያለው እና ና ሸንኮራ ብላ ተብያለሁ። ሸንኮራ እንደምወድ ያውቃሉ። ሸንኮራ ልንበላ ሄድን። ተቀላቀሉን፣ አብረን እንብላ ሸንኮራ። ምን እንደሚባል ዝርያው ምን እንደሆነ ቴስቱን እነግራችኋለሁ። ወዳችኋለሁ። ሸንኮራችን መጥቷል። ጋይስ ለዲሩ ማርበላ ሮሚ ይባላል። ማማት አዛሮ ነው የሚባለው። አዛሮ ነው የሚባለው። እንግዲህ ሸንኮራችንን አዲስ አበባ አስከርክሬ ምናምን ነው የሚበላውና እዚህ ግን የሆነ በቃ ምንድነው ሙሉን ብላ አሰኝ አባቴ ፈጣሪ ሆይ ማር ራሱ ነው።
እንቁልልጭ 여기서